ክቡር አካሉ እስከማጠብ ደረጃ አልሐምዱሊላህ አላህ ወፍቆኝ እያጠብኩ ነበረ። ፈሊላሂ አልሐምድ። ኑሩ ኑር ዑምራ ላይ የተላጨው ፀጉር ራሱ ገና አለ። ወላሂ ኑር አለ። በጣም ነው የሚያምርበት። አይብ የሚባል ነገር ምንም አይነት አይብ የለም። በጣም ነው የሚያምረው። መሐመድ ጀናዛውን ከፍ ብሎ ነግቻለሁ። ምስክር ነኝ እኔ ማይቻለው። እንዴት ብዬ ኤክስፕሌን እንደማደርግ እድለኛ ነው። ያውም ለይለቱል ኸሚስ ላይ ነብያችን ሰለላሁ ዐለይሂ ወሰለም በዚህ ቀን እኮ ለይለቱል ጁሙዓ ላይ የሞተ ሰው የቀብር ቅጣት የለውም ብሎ ሐዲስ ሶሒህ ቡኻሪ ላይ ተቀምጧል። ሐዲስ ለይለቱል ጁሙዓ ላይ የሞተ ሰው የቀብር ቅጣት የለበትም ብሎ ነብያችን ሰለላሁ ዐለይሂ ወሰለም አረጋግጠውልናልና ፈሊላሂ አልሐምድ። በየመስጂዱ አልሐምዱሊላህ በየመስጂዱ የተሰገደለት የሚያውቁ ማያውቁም አዝኑለታል። ይህ ምን ያህል አላህ ሱብሓነሁ ወተዓላ ምን ያህል ቅድምም አንድ ሁለት ሰው እንደዚህ ኢሻራ መናማይቱ ደስ የሚል መናማይቱ የነገሩኛሉ በውስጥ መስመር በጣም የሚያስደስቱ ኢንሻአላህ የጀነት ነው ወንድማችንና ሁላችንም አሁን ርብርብ እናድርግ እናስደስታቸው። ደግሞ የምንፍቅበት ጊዜም ደግሞ ይመጣል ኢንሻአላህ። ቤተሰቦችን አስደስተን ልጆቹን አስደስተን ሁሉም ወዳጅ ዘመዶችን ጓደኞቹን አስደስተን የምንደሰትበት ያው አልሐምዱሊላህ ብለን በሽኩር ደግሞ የምንሰባሰብበት አላህን ለማመስገን የምንሰባሰብበት ደግሞ ፕሮግራም ቶሎ እናፍጥን ኢንሻአላህ። ያው ሰው ባለንበት ተደዋውሎ ያው ህዝቡ እንዲያካረጉ ከባድ ነው። የመሐመድ ሰይድ ነገር ከባድ ነው። ምንም ነገር አልተናገረም። እንዲህ አድርጉልኝም አላለም፣ እንዲህም አላለም። ከቤትም ሲመጣ ጀምሮ ኦክስጅኑ 21 ላይ ነው፣ ወርዷል፣ እግሩ ቀዝቅዟል እያሉ ነበር። ስለዚህ ወንድመቶች የቻልነውን ሆነን ያው እኔ ወላሂ እሱ ቢኖር ኑሮ ሁላችንንም ይጣላል ነበር ብዬ ነው ማስበው። ሁላችንንም ለምን ብሎ ይጣላል? በጭራሽ ሰው ፊት መቆም፣ ስለ ሰው ችግሩ መናገር አይወድም። ሰው ፊት እንዲህ ብሎ መናገር አይችልም። የሄደውን ተጣልቶ ነው የነበረውን ብር የቪዛ ብቻ ነበር። ትኬቱንም ከጓደኛው ጋር ተጣልቶ ዘንድሮ ካልቆረጥክልኝ ብሎ ተጣልቶ ግብ ፈጥሮ ነው የወጣው። ስለዚህ አላህ ያሳውቀው ነገር አላህ ፋቲማውን እንዲህ ሊያደርገው ነው። እኔ ሌላ ምን የለም። በቻላችሁት አቅም ማችሉትን በችሉትን አስተባብራችሁ አንድ ቀን የሰው ፊት እኮ አይቶ አያውቅም። ስለዚህ 4 ልጆቹን ኢንሻአላህ እንደተባለው በቻላችሁት መጠን አግዙ ነው የምለው። ስሜቱ አዲስ እንደመሆኑ የወንድማችን የመሐመድ ሰይድ ገና ሁላችንም ላይ ያው አለ እንደ ወንድም ነው። መሐመድ ሰይድ ጓደኛው ብዙ ነው። መሐመድ ሰይድ እንደተባለው ነው። ችግሩን አንድም ቀን አውርቶ አያውቅም። የእሱ ባህሪዎች 2 ናቸው። አንድም ቀን ችግሩን ለአንድም ሰው አውርቶ አያውቅም። ሁለተኛ በህይወት ዘመኑ እስከምናውቀው እስከ መጨረሻው ቀን ድረስ አንድ ሰው አምቶ አያውቅም። መሐመድ ሰይድ ወንድማችንን አላህ የጀነት ያድርገው። ካሊድ ያው ስሜትን በደንብ እረዳለሁ፣ አውቃለሁ፣ በደንብ አውቃለሁ። ከዛም በኋላ ብዙ ነገሮችን አድርጎ ካሊድ ነው ራሱ ነው ከአዲስ አበባ ይዞት የመጣው። አዳራቸውን ተጉዞ በዛ አይነት ስሜት እንግዲህ እንግልቱን ምኑን ታውቁታላችሁ። ከዛ በኋላ ጠዋት ድረስ ያለ እንቅልፍ ያለ ምናምን በብዙ እንግልት ነው ደሴ ይዞ ከመጡት ወንድሞቻችን መካከል አንዱ ነው። አላህ እንግዲህ ያንተን እድሜ ከፍ ያድርግ፣ ረዘም ያድርገው፣ የልጆች አባት ያድርግህ፣ ልጆችን ሚቲማ ያድርግብህ፣ አፍያም አላህ ይስጥህ፣ ገንዘብህንም አላህ በረካ ያድርግልህ። ወንድም ሁላችንም እንወዳለን፣ እናከብርሃለን። አሁን አንድ ጊዜ አሲያ ወደ ገንዘብ ማሰባሰቡ እንሂድ። ብዙ ገንዘብ ያስገቡ ሰዎች አሉ እና የወንድማችን መሐመድ ሰይድ ጉዳይ በጣም ለምን እንደሚያሳዝን ታውቃላችሁ? ከሌላው በተለየ ሳናውቀው የሚያሳዝነን ልጁ በህይወት እያለ ራሱ በጣም ለስላሳ በጣም ሚስኪን የሆነ ልጅና በህይወት እያለ ራሱ የሚያሳዝን ሰው ነበረ። እንኳን አይደለም ሞቶ ማለት ነውና በህይወት እያሉ ድምጹን ስሰማው ራሱ የሚያሳዝነኝ ሰው ነበር።
አያቴ አላህ ይርሐማትና በህይወቷ በተለይ ወደ መጨረሻው አካባቢ የሱን እንትን ትሰማ ነበር፣ ተወደው ነበር። በተለይ ሰላቱ ረቢ አለይኩም ሰላሙ ሚለው የወጣ ሰሞን ሰላቱ ረቢ አለይኩም ሰላሙ ሰላቱ ረቢ አለይኩም ሰላሙ ሙስጠፋ ነቢ የሞላው ኢማሙ ሚለው እሱ የወጣ ሰሞን አይ ቲንክ ወደ መጨረሻው አካባቢ ነበረችና በጣም ሰሞን ነበር፣ ደስ ይላት ነበር። እና መሐመድ ሰይድን ስሰማኒ አያቴ ትዝ ትለኛለች። ኤኒዌይ እንግዲህ አላህ ኺታማችንን ያሳምርልን፣ የሁላችንን መጨረሻችንን አላህ ያሳምርልን። ሞት ማለት ወጣት ስለሆንክ የምትተርፍበት ነገር አለመሆኑን ልንማርበት ይገባል። ኤንድ ደግሞ ከጎናችን እንድታሰረ አንድ አውሬ ነው ሞት ማለት፣ በየጊዜው ሊነክሰን እየሞከረ ያለና ግን አንተ ጎን የታሰረው እንትን የታሰረበት ገመድ ምን ያህል ነው የቀረው የሚለውን አታውቅም። ወይ ያንተ ተበጥሶ ጥንት እየነች የቀረችው ወይም ደግሞ ያንተ ጠንካራ ነው ገና እየታገለ ገና ብዙ ይቀረዋል ለመበጠስ፣ ወይም ደግሞ በጣም ትንሽ ነው የቀረችው አንተ ሳታየው ጃምፕ ብሎ ጋም ላይ ያደርግ የሚችልና ኤኒ ታይም ሊመጣ የሚችል ነገር መሆኑን መማር አለብን። በሌላ በኩል እንግዲህ ወንድማችን የቲሞችን ትቶ ነው የሄደው። ይህ ድል ደግሞ አይገኝም ታውቃላችሁ። አና ወካፊል የቲም ከሃተይን ፊል ጀና ብሎ ረሱል ሰለም ከሃተይን ልክ እንደዚህ ከረሱል ሰለም ጋር ጀነት ውስጥ ጎረቤት መሆን የሚፈልግ ሰው አይገኝም። ከረሱል ሰለም ጋር ጎረቤት መሆን አይገኝም በቀልድና ያነ ለሚፈልግ ሰው እንግዲህ እድሉን ትቶ ሄዷል። 4 የቲሞች ትቶ ሄዷል። ስለዚህ እነሱን ሃንድል ማድረግ የነሱን ጉዳይ ሃንድል ማድረግ እንግዲህ ግዴታ ይሆንብናል ማለት ነው። ታውቃላችሁ አንድ ወንድም ሲያልፍ የትቷቸው ሜሎቹን የቲሞች ሃንድል ማድረግ ረሱል ሰለም በህይወት እያሉ ያደረጉት ነው፣ ከኛም የሚጠበቅ ነውና ስለዚህ ይህንን እድል እናስመልጥ አይገባም። ዛሬ በወንድም አብዱራሂም ቲክቶክ ስር ጋር ላይቭ ፈንድሬዚንግ ይካሄዳል። የልጆቹን ጉዳይ ሃንድል እናደርጋለን ማለት ነው። ኢንሻአላህ ሁላችንም እዚህ ላይ ልንሳተፍ ይገባል። ወንድማችን አላህ ይዘንለት፣ አላህ ይቀበለው። በህይወት እያለ ሲያወድሳቸው ከነበሩት ነብይ ጋር ይቀስቅሰው፣ እዛ ሚነ ነብይን ወስዲቂን ወሹሃዳኢ ወሳሊሂን ያድርገው። ስህተቶቹን በሙሉ አላህ ይማርለት። ሌላ ምንም ልንል አንችልም። እንግዲህ የወንድማችን መሐመድ ሰይድ ጉዳይ በጣም ለምን እንደሚያሳዝን ታውቃላችሁ? ከሌላው በተለየ ሳናቀው የሚያሳዝነን ቁጥ መስሎኝ ነበር። ኦልሞስት እሱ መጨረሻው መሆኑን አውቆት ነበር። መዲና ላይ አቅፎኝ ካለቀሰ በኋላ አውርተን ነበር። እኔ ቀድሜው ነበር የተመለስኩት። ከመሞቱ ከ2 ቀን በፊት ደውሎልኝ ግን ያለኝ ነገር ዋድዬ ዑምራ እንድሄድ ላደረክልኝ ነገር በሙሉ አመሰግናለሁ፣ ጀዛከላህ ሹክራን፣ ወዳለሁ ወረበስ ሐቂቃ መሐመድ ሰይድ አሁን ወንድሙ ኻሊድ ነበር የገቢ ማሰባሰቢያውን በሚመለከት ሰዓት አለቀሰ። ምክንያቱም መሐመድ ሰይድ በብዙ ሀብታሞች ተከቦ ነበር። ሁሉንም ሀብታሞች ብትጠይቋቸው አንድ ቀን ጠይቆን አያውቅም። የሰው ፊት አይወድም ነበር። ወላሂ እኛ በዋሊዳ ስፖንሰር ለማድረግ እንደዚህ ቦታ እንሂድ ስለው አልፈልግም ነበር ይለው። ይሄን አክል የሰውን ፊት ይፈራ የነበረ ሰው ነው መሐመድ ሰይድ። አላህ ይዘንለት። ልጆቹን በጣም ይወድ ነበር ከምን በላይ። ሚስቱን ደውሎ ዛሬ ስትነግረን ደውሎልኝ እኮ እወድሻለሁ ያጠፋሁት ነገር ካለ አፉ በይ ብሎኝ አፉ ተባብለናል አለች ሚስቱ። ኦልሞስት እሷ አውቆት ነበር ወደ አኺራ መቃረቡን። ከምንም በላይ አልሐምዱሊላህ ትልቅ የሆነ ዑምራን አድርጎ ጌታው ዘንድ ተቃርቦ ቶበትን አድርጎ ሄደው። እኔ ስለ መሐመድ ሰይድ አንድ በመሰከረው ነገር ብዙ ጊዜ አብረን አድረናል፣ ተኝተናል። ወላሂ ነው የምላችሁ አብሬ አደርኩበት ሌሊት አንድ ቀንም ቢሆን ለይል ሳይሰግድ ያመለጠ ግን በሐያት መሰከርለታለሁ። ሁሌም ቢሆን ለይል ተነስቶ ይሰግድ ነበር። የትኛውም የዋሊዳ ጀማዓ ብትጠይቁት መሐመድ ሰይድ ብትለው የለይል ሰላቱን ነው የሚያስታውሰው። ሁሌም ቢሆን ለይል ተነስቶ የሚሰግድ ነበር። መሐመድ ሰይድ ሲባል ሁላችን ጀማዓ የምናውቀው ቁርአን ነበር። ግን ሁሉም ሰው የምናቀለት ከሄደ በኋላ ነው። ከምንም በላይ በጣም እንዋደድ ነበር። ሐቂቃ መሐመድ አሚን ዋሊዳ ቢኖር ይናገር ነበር። ቀደም አቅፎኝ ምንድን ነው ያለኝ መሐመድ አሚን እኔ አንድ ነገር አደራ እልሃለሁ፣ ፉአድ መልካን አደራ በጣም ወደዋለሁ ብሎኝ ነበር። በጣም ናዝኛ ያለቀስኩት። በጣም ልዩ የሆነ ቀረቤታ ነበር።
በጣም ለሰዎች ቢያዝ ልጅ ነበር። ከሚበላይ ያላችሁ አሊያም ታውቃላችሁ በራሱ የሚብቃቃ አይኑን ሰጥቶ ምኑ ሰጥቶ የሚኖር ልጅ ነበረ። አላህ ይዘንለት። በሻለ